አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ የእግዚአብሔርን ትእዛዝ የምጠብቁ ያለምን ክብር ዝናን የናቁ የኢየሱስ ምስክር ያላቸው ቅዱሳኑ ዓለም ያልተገባቸው ጻድቃኑ ከባድ ፈተና በቅርቡ ነው እምነት ትዕግስታቸው በዚህ ነው አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ ለአውሬውና ለምስሉ የሚሰግዱ በግንባር ወይ በእጅ የሚወስዱ ምሕረት የሌለው የጌታ ቁጣ የወይን ጠጅ ማንም ቢሆን ይጠጣ የስሙን ቁጥር የሚቀበል በእሳት በደም ይሰቃያል አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ የሚማረክ ቢሆን ይማረካል የሚገደል ቢሆን ይገደላል የሚታሰር ይታሰራል የሚቃጠል ቢሆን ይቃጠላል ከቤት ንብረት ይታገዳል ቢሆንም እግዚአብሔር ይታደጋል አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ የብዙዎች እምነት ይደክማል የአንዳንዶች አቋም ይፈተናል ዓለም በግርግር ውስጥ ይሆናለች ይክዳሉ ብዙ ሰዎች ወደ እርሱ ግቡ በዚህ ክፉ ዘመን ከማይበሉ ኢየሱስ ይጠብቀን አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ ወርቁ ከአሴር ይለያል በእሳት ውስጥ ተፈትኖ ይሻገራል ከእውነት ወገን ጥቂቶች ይቆማሉ ተፈትነው ነጥረው ይሻገራሉ የ6,000 የልፋታችን ዋጋ ለዚያው ያብቀን ኢየሱስ በጸጋ አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ
የምስራች ዜና ለዓለም ሁሉ የዘላለም ሕይወት ነው ወንጌሉ የመዳኛ መንገድ ሕያው ቃሉ ድነትን ያገኛሉ ያመኑ ሁሉ እርሱም የሕያው የእግዚአብሔር ልጅ ኢየሱስ ነው ለዓለም ሕዝቦች ሁሉ ነው የሞተው በምድር ላይ ሊፈርድ ይገለጣል የክብርን ሽልማት ይዞ ይመጣል ይህ ነው የምስራች ዜና ይህ ነው የምስራች ዜና ይህ ነው የምስራች ዜና ይሰበካል 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 ኢየሱስ ይመጣል ይህ ነው የምስራች ዜና ይህ ነው የምስራች ዜና ይህ ነው የምስራች ዜና ይሰበካል 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 ኢየሱስ ይመጣል በጨለማው ዓለም የሚያበራ ከጥንት የነበረው የብርሃን ጮራ ቅዱሳን ነቢያቶች ያወሩለት ሲናገሩ ሲጠብቁ ነው የቆዩት በጥማት ጠብቀዋል እስከ ዛሬ በቅርቡ ሊያዩ የጽድቃቸውን ፍሬ ይህ ነው የምስራች የዘላለም ወንጌል ምድር ሁሉ ትስማ ኢየሱስ ይመጣል ይህ ነው የምስራች ዜና ይህ ነው የምስራች ዜና ይህ ነው የምስራች ዜና ይሰበካል 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 ኢየሱስ ይመጣል ከአሸናፊዎች በላይ አሸናፊ የትንሣኤ በኩራትን አትራፊ የጠላትን አናት የቀጠቀጠው ለጠፋው ዓለም ሕይወት ያበሰረው በክፉና በመልካም መሃል በቅን ፈራጅ እናበስራለን ይህን አዋጅ በፍርዱ የማያዳላ እውነተኛ በቅርቡ ይመጣል ጻድቅ ዳኛ ይህ ነው የምስራች ዜና ይህ ነው የምስራች ዜና ይህ ነው የምስራች ዜና ይሰበካል 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 ኢየሱስ ይመጣል ምድር አትቀጥልም መልኳን ጠፍታ በኃጢአት ጭምልቅልቅ ተበላሽታ ሰይጣን ሕዝቡን በመግደል አይቀጥል የጦርነት አውድማ ያበቃል በዘር በሃይማኖት መከፋፈል ለዘላለም ዓለም ይቆረጣል ምድር በዝማሬ ትጥለቅልቃ ለእግዚአብሔር ልጆች የፍንደቃ ይህ ነው የምስራች ዜና ይህ ነው የምስራች ዜና ይህ ነው የምስራች ዜና ይሰበካል 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 ኢየሱስ ይመጣል ማንም ቢሆን ወደዚህ መዳን ይምጣ ከሕይወት ውሃ ምንጭ እንዲሁ ይጠጣ
እንደው ይውሰድበት ያለ ዋጋ ፈውስ ይሆንለታል ይህ ጸጋ ለዓለም አፍስሶታል የገዛው ደሙን አዘጋጅቶልናል ሕያው መንግሥቱን አምኖ ለሚድነው ልዩ ዕድል ይህ ነው የምስራች የመዳን ወንጌል ይህ ነው የምስራች ዜና ይህ ነው የምስራች ዜና ይህ ነው የምስራች ዜና ይሰበካል 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 ኢየሱስ ይመጣል የበላይ 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 ከሁሉ የበላይ ያለ በሰማይ ስንቱን ችግር አልፈን እናውቃለን አልፈን እናውቃለን ስንቱን ፈተና በርሱ ተሻገርን በርሱ ተሻገርን አትሻገሩም ያለን አፍሮ ቀረ ያለን አፍሮ ቀረ በድል ቆመናል ጌታ ሆኖ ከኛ ጋራ ጌታ ሆኖ ከኛ ጋራ በሚያስጨንቀን ነገር ላይ የበላይ በችግሮቻችን ላይ የበላይ በሁኔታዎች ላይ የበላይ ሁሉን የሚችል አለ በሰማይ ትካዜህን ሁሉ በእርሱ ላይ ጣል የሚያስፈልግን እርሱ ያውቃል ድንገት ሳታውቀው ከተፍላል ለጥያቄ ሁሉ መልስ ይሆናል የበላይ 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 ከሁሉ የበላይ ያለ በሰማይ በኑሮ ውድነት መቼ ሳንበላ ቀረን መቼ ሳንበላ ቀረን ከአቅም በላይ ቢሆንም በልተን እንኖራለን በልተን እንኖራለን ጠላታችን ቀርቦ አሁንስ አበቃ ይስለን አሁንስ አበቃ ይስለን ጆሮ ይስማ ዛሬም እንኖራለን እንለመልማለን በሚያስጨንቀን ነገር ላይ የበላይ በችግሮቻችን ላይ የበላይ በሁኔታዎች ላይ የበላይ ሁሉን የሚችል አለ በሰማይ ትካዜህን ሁሉ በእርሱ ላይ ጣል የሚያስፈልግን እርሱ ያውቃል ድንገት ሳታውቀው ከተፍላል ለጥያቄ ሁሉ መልስ ይሆናል የበላይ 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 ከሁሉ የበላይ ያለ በሰማይ በልዑል መጠጊያ የሚኖር ሁሉም በሚችል ሁሉንም በሚችል ያለ ስጋት ያድራል በሰላም ይኖራል በሰላም ይኖራል እንጀራውም ይሰጥለታል ውሃውም የታመነ ነው ውሃውም የታመነ ነው ማዳን ቸርነቱ ለዘላለም ዓለም ነው ለዘላለም ዓለም ነው በሚያስጨንቀን ነገር ላይ የበላይ በችግሮቻችን ላይ የበላይ በሁኔታዎች ላይ የበላይ ሁሉን የሚችል አለ በሰማይ
ትካዜ ሁሉ በእርሱ ላይ ጣል፣ የሚያስፈልግን እርሱ ያውቃል። ድንገት ሳታውቀው ከተፍላል፣ ለጥያቄ ሁሉ መልስ ይሆናል። የበላይ 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 ከሁሉ የበላይ ያለ በሰማይ አዋጅ የተፈረደበት ሰው አቤት ዛሬም አለ፣ አቤት ዛሬም አለ። ይህን ያደረገው ማን ነው ሲሉ ጌታ ነው ተባለ፣ ጌታ ነው ተባለ። በሞቴ ነገር ላይ ሕይወትን መዝራት ያውቃል፣ ሕይወትን መዝራት ያውቃል። የተደረገለት ሰው ምስጋናውን ያወራል፣ ምስጋናውን ያወራል። በሚያስጨንቀን ነገር ላይ የበላይ፣ በችግሮቻችን ላይ የበላይ፣ በሁኔታዎች ላይ የበላይ፣ ሁሉን የሚችል አለ በሰማይ። ትካዜህን ሁሉ በእርሱ ላይ ጣል፣ የሚያስፈልግን እርሱ ያውቃል። ድንገት ሳታውቀው ከተፍላል፣ ለጥያቄ ሁሉ መልስ ይሆናል። የበላይ 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 ከሁሉ የበላይ ያለ በሰማይ ጠላት እየሰማ ጌታን አመስግኑት፣ ጌታን አመስግኑት። በሕዝቡ ጉባኤ ፊት ታምራቱን አውሩ፣ ታምራቱን አውሩ። በሥራው ግሩም እግዚአብሔር ትልቅ ነው፣ እግዚአብሔር ትልቅ ነው። እስከ ምድር ዳር ሁሉም ዝናውን ያወራው፣ ዝናውንም ያውራው። በሚያስጨንቀን ነገር ላይ የበላይ፣ በችግሮቻችን ላይ የበላይ፣ በሁኔታዎች ላይ የበላይ፣ ሁሉን የሚችል አለ በሰማይ። ትካዜህን ሁሉ በእርሱ ላይ ጣል፣ የሚያስፈልግን እርሱ ያውቃል። ድንገት ሳታውቀው ከተፍላል፣ ለጥያቄ ሁሉ መልስ ይሆናል። የበላይ 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 ከሁሉ የበላይ ያለ በሰማይ ስታሰቃየን ዘመናትን ከርመናል፣ በጦርነት ውድመት ብዙዎችን ቀብረናል። እግዚአብሔር ከእንግዲህ ከቶ አይታገስም፣ በእርግጥም ይመጣል እርሱ አይዘገይም። የዘመናት ናፍቆት በክብር አደባባይ የእልልታው ቅርብ ነው በቅዱሱ ሰማይ። አሮጌዋ ዓለም ማለቋ ነው፣ አሮጌዋ ዓለም ማለቋ ነው። ክርስቲያኖች ደስ ይበላቸው፣ ቅርብ ነው ዕረፍታቸው። የመከራ ዘመን ያልፈና እንዘምራለን የድል ምስጋና። በይ በይ ፍርድሽ መጣ ልንላት ነው፣ በይ በይ ፍርድሽ መጣ ልንላት ነው፣ ቸው ቸው ልንላት ነው
በእናት ልጆች መሃል ሰይፍን ያማዘዘች አባትን በልጁ ጨክና ያስገደለች የአንድ እናት ልጆች እንዲሁም አንትያ በሰይፍ የነጠቀች አንዱን ካንዱ ጉያ የቅዱሳን እምባ በአብ ዘንድ ታስቧል። ተዘጋጁ እንጂ ቀጠሯችን ደርሷል። አሮጌዋ ዓለም ማለቋ ነው፣ አሮጌዋ ዓለም ማለቋ ነው። ክርስቲያኖች ደስ ይበላቸው፣ ቅርብ ነው ዕረፍታቸው። የመከራ ዘመን ያልፍና እንዘምራለን የድል ምስጋና። በይ በይ ፍርድሽ መጣ ልንላት ነው፣ በይ በይ ፍርድሽ መጣ ልንላት ነው። ቸው ቸው ልንላት ነው፣ ቸው ቸው ልንላት ነው፣ ቸው ቸው ልንላት ነው። ጻድቃኔን አስገድላ ደማቸውን የጠጣች የእግዚአብሔርን ምርጦች ጥላ ያዋረደ የእምነት ጀግኖችን ክፉኛ አስገድላ ዳግም አሳደደች እንደ ጨካኝ ተኩላ። የልጆቹ እምባ በአብ ዘንድ ታስቧል። እርሱ ሊያሳርፈን በቶሎ ይመጣል። አሮጌዋ ዓለም ማለቋ ነው፣ አሮጌዋ ዓለም ማለቋ ነው። ክርስቲያኖች ደስ ይበላቸው፣ ቅርብ ነው ዕረፍታቸው። የመከራ ዘመን ያልፍና እንዘምራለን የድል ምስጋና። በይ በይ ፍርድሽ መጣ ልንላት ነው፣ በይ በይ ፍርድሽ መጣ ልንላት ነው። ቸው ቸው ልንላት ነው፣ ቸው ቸው ልንላት ነው፣ ቸው ቸው ልንላት ነው። በድህነት ወጀብ መከራን ያሳየች ወላጅና ልጅነት ቀይ ያስለቀሰች ከእንግዲህ ወዲህ ላናይባት ዳግም ፍጻሜዋ መጣን ልንሄድ ወደ አዲስ ዓለም። ከአቤል ጀምሮ ለተሰቃዩቱ ከፊት ተዘጋጅቷል የክብር መንግሥቱ። አሮጌዋ ዓለም ማለቋ ነው፣ አሮጌዋ ዓለም ማለቋ ነው። ክርስቲያኖች ደስ ይበላቸው፣ ቅርብ ነው ዕረፍታቸው። የመከራ ዘመን ያልፍና እንዘምራለን የድል ምስጋና። በይ በይ ፍርድሽ መጣ ልንላት ነው፣ በይ በይ ፍርድሽ መጣ ልንላት ነው። ቸው ቸው ልንላት ነው፣ ቸው ቸው ልንላት ነው፣ ቸው ቸው ልንላት ነው።
ነፍሳችንን ናፈቀች ወደዚያ ልትደር የጻድቃንን ሀገር ያወርሰናል ኢየሱስ። ከሩቁ የምታዩት ወደዚህ ኑና ግቡ፣ ለማንም አይጠብም ሰፊ ነው መርከቡ። ዛሬ ምንም ብታምር ዓለም አላፊ ነው፣ ለእኛስ ሀገር አለችን ከሩቅ የምናያት። በተስፋይቱ ምድር ዳርቻ ላይ የተዘጋጀልን ክብርን ቆመን ስናይ ነፍሳችንን ናፈቀች ወደዚያ ልትደር የጻድቃንን ሀገር ያወርሰናል ኢየሱስ። ጌታ ሆይ የሕዝብና የኔ ምኞት ይህ ነው፣ በደም የተዘጋጀልን ተስፋ መውረስ ነው። አንተ ናፍቃለች ነፍሳችን ሁሌ ጠዋት ማታ። አሜን ጌታ ኢየሱስ ቶሎና ማራናታ። በተስፋይቱ ምድር ዳርቻ ላይ የተዘጋጀልን ክብርን ቆመን ስናይ ነፍሳችንን ናፈቀች ወደዚያ ልትደር የጻድቃንን ሀገር ያወርሰናል ኢየሱስ። የክብር ሁሉ መንፈስ የመገለጥ መንፈስ የኃይል ሁሉ መንፈስ ልጆችህንም ሲዳስስ ወደ እውነት ሲመራ ምድርን ሁሉ ሲያበራ ስራውን በኃይል ሲሰራ ሲጠግን ሁሉን ሰባራ ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ እያለን እንሄዳለን። ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ እያለን እንዘልቃለን። ጎባጣውን ያቃናል፣ ሰባራውን ይጠግናል፣ ጨለማውን አስወግዶ ብርሃኑንም ያበራል። ከክብሩ የተነሳ ምድርቱ ትበራለች፣ ምስጋናውን ያመጣሉ የዳኑ የአምላክ ልጆች። ገና ምን እሱ ብቻ አለና ብዙ ምስጢር ዓለምን ያስደምማል የእርሱ ክብር። ገና ምን እሱ ብቻ አለና ብዙ ምስጢር ዓለምን ያስደምማል የእርሱ ክብር። የክብር ሁሉ መንፈስ የመገለጥ መንፈስ የኃይል ሁሉ መንፈስ ልጆችህንም ሲዳስስ ወደ እውነት ሲመራ ምድርን ሁሉ ሲያበራ ስራውን በኃይል ሲሰራ ሲጠግን ሁሉን ሰባራ
ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ ከፍ እያልን እንሄዳለን። ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ ከፍ እያልን እንዘልቃለን። ኃጢአታቸውን ሲወቅስ ብዙዎች ንስሐ ሲገቡ ብርሃኑ ሲጋለጥ ወደ እውነትም ሲሳቡ በእውነት ሕዝቡ ሲነቃ የባቢሎን ጉድ ሲወጣ በልባቸው ያርፍና ለውጡም ደግሞ ሲመጣ የሚድኑት ሲበዙ ሲሰግዱለት ለጌታ በሰማይ አደባባይ ይቀልጣል እልልታ። የሚድኑት ሲበዙ ሲሰግዱለት ለጌታ በሰማይ አደባባይ ይሞላል እልልታ። የክብር ሁሉ መንፈስ የመገለጥ መንፈስ የኃይል ሁሉ መንፈስ ልጆችህንም ሲዳስስ ወደ እውነት ሲመራ ምድርን ሁሉ ሲያበራ ስራውን በኃይል ሲሰራ ሲጠግን ሁሉን ሰባራ። ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ ከፍ እያልን እንሄዳለን። ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ ከፍ እያልን እንዘልቃለን። ዛሬ የሐሰት መንፈስ በምድር ዙሪያ ሞልቷል። በጊዜው እስኪጋለጥ በዙሪያችንም ያጓራል። ያኔ የኤልዛቤል መንፈስ እስኪገለጥ ምስጢሩ በኃይልም ቢጮኹ ቢበዛም ግርግሩ የኤልያስ አምላክ መንፈስ ለተራው ተነሳ። ድንፋታው አበቃና አርዷቸው ጨረሰ። የኤልያስ አምላክ መንፈስ ለተራው ተነሳ። ድንፋታው አበቃና አርዷቸው ጨረሰ። የክብር ሁሉ መንፈስ የመገለጥ መንፈስ የኃይል ሁሉ መንፈስ ልጆችህንም ሲዳስስ ወደ እውነት ሲመራ ምድርን ሁሉ ሲያበራ ስራውን በኃይል ሲሰራ ሲጠግን ሁሉን ሰባራ። ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ ከፍ እያልን እንሄዳለን። ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ ከፍ እያልን እንዘልቃለን። በጩኸት ግን አይደለም ይመጣል በዝምታ፣ በአውሎ ነፋስ አይደለም ይመጣል በሽዊታ። በታላቅ ምድር ነውጥ አይገለጥ በእሳት ወጀብ ልጆቹን ይጎበኛል ከሰማይ በሆነው ጥበብ። ለእግዚአብሔር ምስጋና የዳኖቱ ሲያበዙ አረ አይበቃውምና አለ ብዙ ብዙ። ለእግዚአብሔር ምስጋና የዳኖቱ ሲያበዙ አረ አይበቃውምና አለ ገና ብዙ። የክብር ሁሉ መንፈስ የመገለጥ መንፈስ የኃይል ሁሉ መንፈስ ልጆችህንም ሲዳስስ ወደ እውነት ሲመራ ምድርን ሁሉ ሲያበራ
ስራውን በኃይል ሲሰራ ሲጠግን ሁሉን ሰባራ ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ ከፍ እያልን እንነዳለን ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ ከፍ እያልን እንዘልቃለን። ይህ የእውነት መንፈስ ወደ ሕዝቡ ሲመጣ በእውነት ሕዝቡ ይመጣል። ይህንን በረከቱን የጠጣው በንስያ ይታደሳል። ምድረ በዳው ሁሉ በፍጥነት ይደርስና ያበቃል ወንጌሉ። በእርሱ የታተሙቱ ለመሄድ ሲዘጋጁ መለከቱ ልነፋ ቅርብ ነው አዋጁ። በእርሱ የታተሙቱ ለመሄድ ሲዘጋጁ መለከቱ ልነፋ ቅርብ ነው አዋጁ። የክብር ሁሉ መንፈስ የመገለጥ መንፈስ የኃይል ሁሉ መንፈስ ልጆችህንም ሲዳስስ ወደ እውነት ሲመራ ምድርን ሁሉ ሲያበራ ስራውን በኃይል ሲሰራ ሲጠግን ሁሉን ሰባራ ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ ከፍ እያልን እንነዳለን ከፍ ከፍ ወደ ላይ ከፍ ከፍ ወደ ላይ ከፍ ከፍ እያልን እንዘልቃለን። ሐሰተኞች ነቢያቶች የበግን ለምድ ለባሾች ድንቅ ምልክትን የሰሩ ታምራትን የተናገሩ ሕዝብን ባሰት በክለዋል፣ ከእውነት መንገድ አስተዋል። አትሞኙ ተጠንቀቁ፣ በጌታ ኃይል ራሳቸውን ጠብቁ። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መለየት ነው። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መበርታት ነው። ፈውስን በገንዘብ እየተመኑ በጥንቆላ መንፈስ እያሳመኑ ሕዝብን ከእውነት አርቀዋል፣ መልካሙን በክፉ ለውጠዋል። የተባለው ይህንን እወቁ፣ አሁንስ ከፍቷል ተጠንቀቁ። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መለየት ነው። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መበርታት ነው።
ሳይፈወሱ ድናል እያሉ የዋይ ነፍሳትን ያታለሉ የሚሰሩት በውድ ዋጋ በገንዘብ ተመኑ የጌታን ጸጋ። የዓለም ሀብታም ባለፎቆች ሆነዋል ሚሊነሮች። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መለየት ነው። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መበርታት ነው። በቤትህ ድግምት አለ እያሉ ወንድምን ከወንድም እያጣሉ እየሰሩ በስመት ጥንቆላ ሕዝብ የሚናውቆ ተታለለ። ጠብ ጥሎ ሆኗል ጎረቤቱ ጌታ ያውጠን በእውነቱ። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መለየት ነው። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መበርታት ነው። ሱቅን ከፍተው በየሰፈር እርስ በርሳቸው መፎካከር በኢየሱስ ስም መነገዱ ነቢይ ነኝ እያሉ በየመንገዱ አንዱ ባንዱ ላይ ቃላት ዛቻ ከዚህ ያውጠን ኢየሱስ ብቻ። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መለየት ነው። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መበርታት ነው። ብልጽግናን የሰበኩ የሕዝብን መንፈስ እያወኩ ከባህር ማዶ ትሄዳለ ላንተ የተከፈተ በር አለ ሲሉ ለነሱ ሰው ገበረ፣ ሕልሙ ከንቱ ሆኖ ቀራ። ሐሰተኞች ነቢያቶች የበግን ለምድ ለባሾች ድንቅ ምልክትን የሰሩ ታምራትን የተናገሩ ሕዝብን ባሰት በክለዋል፣ ከእውነት መንገድ አስተዋል። አትሞኙ ተጠንቀቁ፣ በጌታ ኃይል ራሳቸውን ጠብቁ። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መለየት ነው። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መበርታት ነው። ማረብና ጨርቅ እያስደገሙ ለሚመስለው እየደከሙ የሀብታሞች ቤት እየቃኙ ተዘረፈ ያው ሰው ሞኙ። እኛ ግን አለን በእርሱ እርዳታ፣ ስሙ ይባረክ ያዳነን ጌታ። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መለየት ነው። ዘመኑ አስፈሪ ነው፣ ዘመኑ አስፈሪ ነው፣ በጌታ ቃል መበርታት ነው።
የጥንት አባቶቼ በድል ያለፉበት ለሰይጣን ወኪሎች እጅ ያልሰጡበት በዓለም አደባባይ ምስክር የሆኑበት የጠላትን አናት የቀጠቀጡበት ጊዜያቱን ቆጥሮ ላንተው ተራ መጣ። ተነስ በልበል ወጣ አንቺም ለዛቸው እጅሽን አትስጪ። ተነሽ በይ በይ ወጪ በቅርቡ ጊዜያቶች ትንቢቱ ሊፈጸም የሚሞትም ቢኖር ወደ ሞት ሊታደም እውነትን በደሙ ሊያረጋግጠው ማንም ተራው መጥቷል ራሱን ያዘጋጀው። የተጠባበቅነው ተስፋው ይቸኩላል ሊሆን ቀርቧል። የተስፋው ልጅ አይዞይ አትቁም ከደጅ በርታ በልበል እንጂ የጥንት አባቶቼ በድል ያለፉበት ለሰይጣን ወኪሎች እጅ ያልሰጡበት በዓለም አደባባይ ምስክር የሆኑበት የጠላትን አናት የቀጠቀጡበት ጊዜያቱን ቆጥሮ ላንተው ተራ መጣ። ተነስ በልበል ወጣ አንቺም ለዛቸው እጅሽን አትስጪ። ተነሽ በይ በይ ወጪ በዓለም ላይ አንድ ብቻ የገንዘብ ልውውጥ ሁሉም ለአንድ አሰራር አሻራውን ሊሰጥ ሰባቱንም ቀናት የሥራ ለአንድ ልማት የሚል ሕግ ይወጣል በቅርቡ ዓመታት። ታዲያ የዚህ ሁሉ ምስጢሩ ምንድነው? ትንቢት ሊፈጸም ነው። አይዞ ያልፋልና ተስፋ አትቁረጠው ቀኑ ሊነጋ ነው። የጥንት አባቶቼ በድል ያለፉበት ለሰይጣን ወኪሎች እጅ ያልሰጡበት በዓለም አደባባይ ምስክር የሆኑበት የጠላትን አናት የቀጠቀጡበት ጊዜያቱን ቆጥሮ ላንተው ተራ መጣ። ተነስ በልበል ወጣ አንቺም ለዛቸው እጅሽን አትስጪ። ተነሽ በይ በይ ወጪ የእግዚአብሔርን ምርጦች ለጥቂት ያስጨንቃል። ጨለማው ከቦ ማይነጋ ይመስላል። ጌታ ከዙፋኑ በቅርቡ ይነሳል። የዚህ ክፉ ዓለም ፍጻሜ ያመጣል። አይዞ አትበሳጭ ሁሉ ያልፋልና ብሩህ ቀን ይነጋል። ለጻድቃኖቹ ይሸልማቸዋል የዘላለም አባት የክብር ሽልማት። የጥንት አባቶቼ በድል ያለፉበት ለሰይጣን ወኪሎች እጅ ያልሰጡበት በዓለም አደባባይ ምስክር የሆኑበት የጠላትን አናት የቀጠቀጡበት ጊዜያቱን ቆጥሮ ላንተው ተራ መጣ። ተነስ በልበል ወጣ አንቺም ለዛቸው እጅሽን አትስጪ። ተነሽ በይ በይ ወጪ ዓለም በግርግር ውስጥ ይሆናለች። ፈተናው ይከባል የእግዚአብሔርን ልጆች። ለምድር ሕግ የማይታዘዝ ይሰደዳል። ከሚያገኘው ጥቅማ ጥቅም ይቀራል። እነሆ በቅርቡ ይተገበራል። ኢየሱስ ጣልቃ ይገባል።
ትንቢቱን በጥልቀት ለሚመረምረው ይህን ያውቀዋል ጌታ ይታደጋል። የጥንት አባቶቼ በድል ያለፉበት ለሰይጣን ወኪሎች እጅ ያልሰጡበት በዓለም አደባባይ ምስክር የሆኑበት የጠላትን አናት የቀጠቀጡበት ጊዜያቱን ቆጥሮ ላንተው ተራ መጣ። ተነስ በልበል ወጣ አንቺም ለዛቸው እጅሽን አትስጪ። ተነሽ በይ በይ ወጪ ድሆችን ጥቅም በማታለል ሌሎችን በጉቦ ገንዘብ በማታለል ይህን የሚቃወም ክፉ ይወገዛል። ድብቅ ምስጢሩን ማንስ አስተውሎታል? ፈተናው ብዙ ነው ስጋቱ አይግባ። ወደ ጸሎት ግባ በስብከት በመዝሙር ሁሌ ያዋጅ ነው ኢየሱስ ሊመጣ ነው። የጥንት አባቶቼ በድል ያለፉበት ለሰይጣን ወኪሎች እጅ ያልሰጡበት በዓለም አደባባይ ምስክር የሆኑበት የጠላትን አናት የቀጠቀጡበት ጊዜያቱን ቆጥሮ ላንተው ተራ መጣ። ተነስ በልበል ወጣ አንቺም ለዛቸው እጅሽን አትስጪ። ተነሽ በይ በይ ወጪ ሆበል ገና ገና እያሉ ሆበል ገና ገና ሆበል ገና ገና እያሉ ሆበል ገና ገና በክብር አደባባይ ሲደረድሩ የወርቅ በገና ለታረደው በግ እንዲህ እያሉ ይገባሃልና ምድር የሸፈነ ሕዝብን ይዞ ሲቀርብ የክብር ምስጋና እኛም ልንዘምር ያ የድል ጠዋት ቅርብ ነውና ይገባሃልና 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 ስለኛ ታርደሃልና ይገባሃልና 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 እያሉ ስለኛ ሞትሃልና የእግዚአብሔርን አገልጋይ የሙሴ ቅኔ መዝሙር በታላቅ ወንድማችን በበጉ ፍስስ ዘመር። ሁሉን የምትችል ጌታ አምላካችን ሆይ ስራይ ታላቅ ነው ክበር በምድርና በሰማይ። ከአቤል ጀምሮ የተሰቃዩ ሲቀኙ ለኢየሱስ ቅኔ እርሱ ያብቀን እንድንዘምርለት በክብር የዚያነ ሆበል ገና ገና እያሉ ሆበል ገና ገና ሆበል ገና ገና እያሉ ሆበል ገና ገና በክብር አደባባይ ሲደረድሩ የወርቅ በገና ለታረደው በግ እንዲህ እያሉ ይገባሃልና ምድር የሸፈነ ሕዝብን ይዞ ሲቀርብ የክብር ምስጋና እኛም ልንዘምር ያ የድል ጠዋት ቅርብ ነውና ይገባሃልና 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 ስለኛ ታርደሃልና ይገባሃልና ይገባሃልና
ይገባሃልና እያሉ ስለኛ ሞትሃልና የአውሬውን ምስል የስሙን ቁጥር ድል የነሱቱ ለእግዚአብሔር በገና ይዘው ከሚደረድሩቱ ጌታ ኢየሱስን እንዲህ እያሉ እያሞገሱ በእግሮቹ ስር ዝቅ ዝቅ እያሉ እየጎነበሱ ከምድር ዙሪያ የተዋጀው ሕዝብ ጆሮው ሲሰማ ሰማይ ምድር ሽታው ሲያውደው የክብር ዜማ ሆበል ገና ገና እያሉ ሆበል ገና ገና ሆበል ገና ገና እያሉ ሆበል ገና ገና በክብር አደባባይ ሲደረድሩ የወርቅ በገና ለታረደው በግ እንዲህ እያሉ ይገባሃልና ምድር የሸፈነ ሕዝብን ይዞ ሲቀርብ የክብር ምስጋና እኛም ልንዘምር ያ የድል ጠዋት ቅርብ ነውና ይገባሃልና 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 ስለኛ ታርደሃልና ይገባሃልና 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 እያሉ ስለኛ ሞትሃልና ከሽማግሌዎቹ አንዱ ወደ እኔ መለስ ብሎ የቀኝ እጁን ከፍ አድርጎ እንዲህ ሲል ተማሚሎ እነዚያ ነጭ ልብስ የለበሱ እነማን ናቸው? ያኛው ጮኸና ከታላቅ መከራ የመጡ ናቸው። በዙፋኑ ፊት ነጭ ልብስ ለብሰው ያገለግሉታል። ተዘጋጁ እንጂ ይህንን በቃላት መግለጽ ይሳነኛል። ሆበል ገና ገና እያሉ ሆበል ገና ገና ሆበል ገና ገና እያሉ ሆበል ገና ገና በክብር አደባባይ ሲደረድሩ የወርቅ በገና ለታረደው በግ እንዲህ እያሉ ይገባሃልና ምድር የሸፈነ ሕዝብን ይዞ ሲቀርብ የክብር ምስጋና እኛም ልንዘምር ያ የድል ጠዋት ቅርብ ነውና ይገባሃልና 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 ስለኛ ታርደሃልና ይገባሃልና 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 እያሉ ስለኛ ሞትሃልና ከሕዝብና ከነገድ ከቋንቋ የተወጣጡ በቅዱስ ደሙ ላወጀው ኢየሱስ ውዳሴ ሲሰጡ ከተልባ እግር የተሠራውን ቅዱስ ልብስ ለብሰው የድል ዘንባባ ዝንጣፊ በእጆቻቸው ይዘው ለአባታቸው ሊሰጡለትም የክብር ስጦታ እንዘምራለን ከኛም ይግባው ለጌቶች ጌታ ሆበል ገና ገና እያሉ ሆበል ገና ገና ሆበል ገና ገና እያሉ ሆበል ገና ገና በክብር አደባባይ ሲደረድሩ የወርቅ በገና ለታረደው በግ እንዲህ እያሉ ይገባሃልና ምድር የሸፈነ ሕዝብን ይዞ ሲቀርብ የክብር ምስጋና እኛም ልንዘምር ያ የድል ጠዋት ቅርብ ነውና ይገባሃልና 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 ስለኛ ታርደሃልና ይገባሃልና 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 እያሉ ስለኛ ሞትሃልና
ከቅድስተ ቅዱሳን ዙሪያ ነጩን ልብስ ለብሰው በደረታቸው የወርቅ መታጠቂያ ኤፉድ ታጥቀው ለእግዚአብሔር እየሰገዱለት እንዲህ እያሉ አሜን ውዳሴና በረከት ይገባሃል ሲሉ አንተም ተዘጋጅ ከዛ ወገን ተጠርተሃልና ደስ እያለ ሁሌ ልዘምር ይገባሃልና ሆበል ገና ገና እያሉ ሆበል ገና ገና ሆበል ገና ገና እያሉ ሆበል ገና ገና በክብር አደባባይ ሲደረድሩ የወርቅ በገና ለታረደው በግ እንዲህ እያሉ ይገባሃልና ምድር የሸፈነ ሕዝብን ይዞ ሲቀርብ የክብር ምስጋና እኛም ልንዘምር ያ የድል ጠዋት ቅርብ ነውና ይገባሃልና 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 ስለኛ ታርደሃልና ይገባሃልና 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 እያሉ ስለኛ ሞትሃልና አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ የእግዚአብሔርን ትእዛዝ የምጠብቁ ያለምን ክብር ዝናን የናቁ የኢየሱስ ምስክር ያላቸው ቅዱሳኑ ዓለም ያልተገባቸው ጻድቃኑ ከባድ ፈተና በቅርቡ ነው እምነት ትዕግስታቸው በዚህ ነው አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ ለአውሬውና ለምስሉ የሚሰግዱ በግንባር ወይ በእጅ የሚወስዱ ምሕረት የሌለው የጌታ ቁጣ የወይን ጠጅ ማንም ቢሆን ይጠጣ የስሙን ቁጥር የሚቀበል በእሳት በደም ይሰቃያል አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ የሚማረክ ቢሆን ይማረካል የሚገደል ቢሆን ይገደላል የሚታሰር ይታሰራል የሚቃጠል ቢሆን ይቃጠላል ከቤት ንብረት ይታገዳል ቢሆንም እግዚአብሔር ይታደጋል አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል
ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ። የብዙዎች እምነት ይደክማል፣ የአንዳንዶች አቋም ይፈተናል። ዓለም በግርግር ውስጥ ይሆናለች፣ ይክዳሉ ብዙ ሰዎች። ወደ እርሱ ግቡ በዚህ ክፉ ዘመን ከማይበሉ ኢየሱስ ይጠብቀን። አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል። ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ። ወርቁ ከአሴር ይለያል፣ በእሳት ውስጥ ተፈትኖ ይሻገራል። ከእውነት ወገን ጥቂቶች ይቆማሉ፣ ተፈትነው ነጥረው ይሻገራሉ። የ6000 የልፋታችን ዋጋ ለዚያው ያብቀን ኢየሱስ በጸጋ። አዋጅ 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 ይሄ ሁሉ በቅርቡ ልታወጅ ጊዜው ደርሷል። ወገኔ ተዘጋጅ ለጦርነቱ ራስን አዘጋጅ። በመልካም ስራቸው ቤትህን ያስዋቡ፣ በእምነት በትዕግስት በተስፋ ያበቡ፣ ለብዙዎች መዳን ምክንያት የሆኑ በጸጋ ስጦታ እጅግ የተካኑ ማዶ ለመሻገር ጥቂት ሲቀራቸው በመንገድ ላይ ቀሩ ያለምን ውበት አይተው። ጌታ ሆይ በዚህ ክፉ ዘመን እጃችንን ያዘን፣ አቤቱ ከዚህ ክፉ ትውልድ በክንድህ ደግፈን። የዘመኑ ክፋት እጅጉን አስፈራን፣ የሰው ልጆች አመፅ ከበፊቱ አሰጋን። ከጊዜ ወደ ጊዜ ስጋት ሰማን እንጂ ሁሉ ወዮ አለ በየቤቱ ደጅ። ትዕግስት አልቆበታል ሁሉም ጠፋ ክዶ፣ ላንተ ሚኖር ታጣ ቤትህ ቀረ ባዶ። የኪደት የአመፅ ምድር ሆነች ባዶ፣ ሰልችቶናል ኢየሱስ አሻግረን ከማዶ ከሞት ወዲያ ማዶ። የዚች ዓለም ተድላን አጥብቀው የጠሉ እግዚአብሔር አብሯቸው አለ የተባሉ በጽናት መቀጠል ትተው ችላ አሉ። ከመንጋይ ተለይተው ወደ ዓለም ኮበለሉ። ጥፋት መጥቶ ድንገት ሳያጠፋቸው ኢየሱስ ከፊት ቀድመ ቤትህን ምራቸው።
ጌታ ሆይ በዚህ ክፉ ዘመን እጃችንን ያዘን አቤቱ ከዚህ ክፉ ትውልድ በክንድህ ደግፈን። የዘመኑ ክፋት እጅጉን አስፈራን፣ የሰው ልጆች አመፅ ከበፊቱ አሰጋን። ከጊዜ ወደ ጊዜ ስጋት ሰማን እንጂ ሁሉ ወዮ አለ በየቤቱ ደጅ። ትዕግስት አልቆበታል ሁሉም ጠፋ ክዶ፣ ላንተ ሚኖር ታጣ ቤት ቀራ ባዶ። የኪደት የአመፅ ምድር ሆነች ባዶ፣ ሰልችቶናል ኢየሱስ አሻግረን ከማዶ ከሞት ወዲያ ማዶ። ካንተ ጋር በመሆን ምርኮን የማረኩ ስራህና ፍቅርን ለአሕዛብ የተረኩ በዓይናቸው መስቀሉን ከማየት መለሱ። ወዮ ቤትን ትተው ወደ ዓለም ፈለሱ። አደራ ኢየሱስ ሆይ አንተ መልሳቸው፣ በማዳኑ ክንድ ከፊት ቅደማቸው። ጌታ ሆይ በዚህ ክፉ ዘመን እጃችንን ያዘን አቤቱ ከዚህ ክፉ ትውልድ በክንድህ ደግፈን። የዘመኑ ክፋት እጅጉን አስፈራን፣ የሰው ልጆች አመፅ ከበፊቱ አሰጋን። ከጊዜ ወደ ጊዜ ስጋት ሰማን እንጂ ሁሉ ወዮ አለ በየቤቱ ደጅ። ትዕግስት አልቆበታል ሁሉም ጠፋ ክዶ፣ ላንተ ሚኖር ታጣ ቤት ቀራ ባዶ። የኪደት የአመፅ ምድር ሆነች ባዶ፣ ሰልችቶናል ኢየሱስ አሻግረን ከማዶ ከሞት ወዲያ ማዶ። ለዚች ክፉ ዓለም የእርቅን መሰላል በፍጥነትና አደርስ የመዳንን ወንጌል በክብር ለመቀበል የዘመናት ንጉሥ የክብርን እንግዳን ጌታችን ኢየሱስ ከያቅጣጫው ውጡ እንሽቀዳደም ልንሰናበታት ይህን ክፉን ዓለም። ጌታ ሆይ በዚህ ክፉ ዘመን እጃችንን ያዘን አቤቱ ከዚህ ክፉ ትውልድ በክንድህ ደግፈን። የዘመኑ ክፋት እጅጉን አስፈራን፣ የሰው ልጆች አመፅ ከበፊቱ አሰጋን። ከጊዜ ወደ ጊዜ ስጋት ሰማን እንጂ ሁሉ ወዮ አለ በየቤቱ ደጅ። ትዕግስት አልቆበታል ሁሉም ጠፋ ክዶ፣ ላንተ ሚኖር ታጣ ቤት ቀራ ባዶ። የኪደት የአመፅ ምድር ሆነች ባዶ፣ ሰልችቶናል ኢየሱስ አሻግረን ከማዶ ከሞት ወዲያ ማዶ።
ዘመኑ ክፉ ነውና ዘመኑን እወቁ። ከሰይጣን መተላያ ራሳችሁን ጠብቁ። ወደ ታላቁ ፍልሚያ እየገባን ነው። በጸሎት ካልሆነ መለየቱ ከባድ ነው። ዓለምን በቁጥጥር ስር አድርጓታል። የእውቀት የገንዘብ ባለቤቶችን ይዟል። ማዳን ለምፈልግ ይህንን አወጁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ወደ ከፋው ጦርነት ልንገባ ነው። ከፊት የሚጠብቀንም ስደት ነው። የተደበቀው ምስጢር ጉዱ ቢወጣ እወቁ ይመጣል ደግሞ ብዙ ጣጣ። ቢሆንም አጋልጡት ኢየሱስ አለ። በእርሱ ተማምኖ ደግሞ ማንስ ተጣለ? የእምነት ጀግኖችን በእሳት ቢያስፈራራ አልፈሩምና ስላሉ ከአምላክ ጋራ። ዘመኑ ክፉ ነውና ዘመኑን እወቁ። ከሰይጣን መተላያ ራሳችሁን ጠብቁ። ወደ ታላቁ ፍልሚያ እየገባን ነው። በጸሎት ካልሆነ መለየቱ ከባድ ነው። ዓለምን በቁጥጥር ስር አድርጓታል። የእውቀት የገንዘብ ባለቤቶችን ይዟል። ማዳን ለምፈልግ ይህንን አወጁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ፀሐዩንም ማምለክ ከፈለክ ፀሐዩን፣ ድንጋዩንም ማምለክ ከፈለክ ድንጋዩን፣ ራስህን ማምለክ ከፈለክ ትችላለ። እንስሳን ወይን ዛፍ ለማምለክ ምርጫ አለ። የሚቃወም ሰው ድንገት ከተገኘ ይታሰራል ቀርቦ ወደ ፍርድ ዳኛ። ስላለ ሰው ሁሉ ለእርሱ እጁን ሰጥቷል። አስቡበት በስውር ምድሪቱን ገዝቷል። ዘመኑ ክፉ ነውና ዘመኑን እወቁ። ከሰይጣን መተላያ ራሳችሁን ጠብቁ። ወደ ታላቁ ፍልሚያ እየገባን ነው። በጸሎት ካልሆነ መለየቱ ከባድ ነው። ዓለምን በቁጥጥር ስር አድርጓታል። የእውቀት የገንዘብ ባለቤቶችን ይዟል። ማዳን ለምፈልግ ይህንን አወጁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ገንዘብን ለሚፈልገው ገንዘብ እያለ፣ ክብርን ለሚፈልገው ክብር እያለ፣ ፋሽኑን ለሚፈልግ ያወና ፋሽኑ፣ ስልጣኑን ከፈለጉ ያወና ስልጣኑ፣ ለእያንዳንዱ ሰው እንደ ምኞቱ እያስተናገደበት እንደ ፍላጎቱ አስሮ ይዟልና ዘመኑንም ቃኙ። ራሳቸውን ጠብቁ ከቶ አትሞኙ።
ዘመኑ ክፉ ነውና ዘመኑን እወቁ። ከሰይጣን መተላያ ራሳችሁን ጠብቁ። ወደ ታላቁ ፍልሚያ የገባን ነው። በጸሎት ካልሆነ መለየቱ ከባድ ነው። ዓለምን በቁጥጥር ስር አድርጓታል። የእውቀት የገንዘብ ባለቤቶችን ይዟል። ማዳን ለምፈልግ ይህንን አወጁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ሃይማኖት ብትሉት ቁጥር የለውም። እምነቱ ተሰርቶ እዚያው በዚያው ሲታዩ በዛ ዘረኝነቱ ልቡ ሌላ ውስጡ ጦርነቱ እነሱ ብቻ የዳንስ ቦታ መሠዊያው ረክሷል ተዋርዷል ጌታ። ዘመኑን ጨረሰ ሰው በከንቱ አርያ ያቆመን ጌታ በእውነቱ። ዘመኑ ክፉ ነውና ዘመኑን እወቁ። ከሰይጣን መተላያ ራሳችሁን ጠብቁ። ወደ ታላቁ ፍልሚያ የገባን ነው። በጸሎት ካልሆነ መለየቱ ከባድ ነው። ዓለምን በቁጥጥር ስር አድርጓታል። የእውቀት የገንዘብ ባለቤቶችን ይዟል። ማዳን ለምፈልግ ይህንን አወጁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ።